ሰላም ጤና ይስጥልን እንዴት ናችሁ? ውድ የአሬክስ መስፍን ቤተሰቦች ዛሬ ደግሞ እንግዲህ ስለ ፔዲያትሪክ ክለርክሺፕ ነው የምናወራው ማለት ነው። ባለፈው ላይ እንግዲህ ስለ አምቡላቶሪ ኬር ክለርክሺፕ አውርተን ነበረ። እነዚህ እንግዲህ ከሆስፒታል አታችመንት መካከል ውስጥ አንደኛው ፓርት ነው። በእርግጥ በጣም ሰፊ ነው ልትሉልኝ የምፈልገው ነገር ግን ጀስት ኮንሰፕቱን እንዲሁም ደግሞ ሀሳቡ ምንድነው እሱ ፔዲያትሪክ ክለርክሺፕ ብለን የምንጠራው የሚለውን በተቻለ መጠን አድሬስ ለማድረግ ያህል ነው ማለት ነው። እስከ መጨረሻው ድረስ እንግዲህ ከኔ ጋር እንደምትሆኑ ተስፋ አደርጋለሁ። እንቀጥል እስኪ መጀመሪያ ስለ ፔዲያትሪክ ክለርክሺፕ ኦቨርቪው እንመልከት እስኪ። እንግዲህ ፔዲያትሪክ ስንል እንግዲህ ኦልሞስት እነዚህ ከህፃናት ጋራ የተያዙ ናቸው። ነገር ግን እነዚህ ፔዲያትሪክ እንግዲህ almost a branch of medicine ይለናል። ልብ በሉ a branch of a medicine focuses on children from birth through adolescence stage ያለውን ድረስ ያለውን የህክምና ሂደት የሚከታተል ወይም ደግሞ የሚያጠና ፓርት ነው ፔዲያትሪክ ብለን የምንጠራ ማለት ነው። ይህ ማለት እንግዲህ ጉድ ፔዲያትሪክ ኬር ኢንቮልቭስ እንግዲህ ምንድን ናቸው? እንግዲህ አንድ ፔዲያትሪክ ሺያን ፔዲያትሪክ ነው ብለን እንድንጠራ ጥሩ ነገር የአይአዝ ፔዲያትሪኮችን በአግባቡ ህፃናትን በአግባቡ እያከመነ ወይም ደግሞ የነሱን ሂደት ጥሩ ነው ተብሎ የሚታሰበው ስቴጅ እንግዲህ ከነዚህ ናቸው። ለምሳሌም ግሮዝ ኤንድ ዴቨሎፕመንት አሰስመንት ላይ እዚህ ላይ ትልቁን ድርሻ ከሚጫወቱት መካከል ውስጥ እንግዲህ ከህፃናት ጋራ እድገት ጋራ ከእግዚአብሔር ቀጥሎ እንግዲህ ሐኪሞች ናቸው ማለት ነው። ይሄ አንዱ ፓርት ነው። ሌላው ደግሞ ሪኮግኒሽን ኦፍ ኮመን ኢልነስ ነው። እንግዲህ ብዙ እንትኖች አሉ። ህፃናት እንደ አዋቂዎች ተናግረው ህክምና ማግኘት አይችሉም። ስለዚህ ምንም እንኳን ባይናገሩ እነሱም ህፃናትም ማግኘት ያለባቸውን ህክምና ማግኘት ይኖርባቸዋልና እነዛን ህፃናት ተደርቶ ለነዛ ህፃናት መፍትሄ የሚያመጣ ከሆነ ይሄ ሪኮግኒሽን ኦፍ ኮመን ኢልነስ ብለን የምንጠራው ነው። አስዌላስ እንግዲህ ኢንፌክሽን ፕሪቬንሽን ነው። እንግዲህ ስፔሻሊ ህፃናት ስንል እንግዲህ በርዝ ቱ አዶለሰንት ስቴጅ ነው ብለናል እና ስለዚህ ከ0 እስከ 2 ዓመት ያሉት ደግሞ ኦልሞስት እነዚህ ህፃናት ኦራል ስቴጅ ብለን የምንጠራቸው። ኦራል ስቴጅ ስንል እንግዲህ ያገኙትን በሙሉ ወደ አፋቸው ያስገባሉ። ይሄ ደግሞ እንግዲህ አንዱ ለኢንፌክሽንስ ፓርት እንጋለጣለን። እንግዲህ የፓራሳይትም ኢንፌክሽን የባክቴሪያል ኢንፌክሽን የሚሆን እነዚህ የፕሮቶዞዋል ኢንፌክሽን የሚሆን እንግዲህ የሄልሜንቲስስ ኢንፌክሽን የሚሆኑ እነዚህ ሁሉ እንግዲህ ለኢንፌክሽን ኤክስፖዝድ ይሆናሉ። እነዚህን ነገሮች እንግዲህ በጣም አድሬስ አድርጎ አይደንቲፋይ አድርጎ እነዛን ነገሮች እንግዲህ ኤክስፖዝድ እንዳይሆኑ ለፋሚሊ ሊሆን ይችላል ወይም ደግሞ ህፃናቱ እነዛ ነገር ደረጃ እንዳይደርሱ የሚያደርግ ከሆነ ምንም እንኳን ባያውቁ ብዙ ድርሻ የመጫወት አቅም ይኖረዋል ቤተሰብ። ሌላው እንግዲህ ህፃናት እንግዲህ አንዱ የግሮዝ እና ዴቨሎፕመንት ብለን ከምንጠራው የህፃናት እንግዲህ በተለይ የመቀጨጥ እንግዲህ ተብሎ የሚታሰበው ህፃናት በጣም ብሮደር ናቸው። እንግዲህ ኦልሞስት ለብዙ ነገር ኤክስፖዝድ የመሆን ፕሮባቢሊቲያቸው ምክንያቱም እንግዲህ ልክ አትክልት ውሰዱ። አትክልት በጊዜው እንግዲህ በደንብ አድርገን ካላጠጣ ነው ምን ካልተንከባከብነው በቂ የሆነ ነገር እንደማናገኝ ሁሉ ፍሬ እንደማናገኝ ሁሉ ህፃናትም እንግዲህ ኒውትሪሽናል ሰፖርት በጣም ወሳኝነት አለ። ምክንያቱም ህፃናት እንግዲህ ኦርጋናቸውም ገና ዴቨሎፕድ የሆነ ስለሆነ ኢማቹር ስለሆነ ማቹሪቲ ስለሚያስፈልገው ያ ደግሞ እንግዲህ ሊመጣ የሚችለው ከምንሰጣቸው ፕሮቫይድ ከምናደርገው ኒውትሪሽናል ሰፖርት ማለት ነው። ሌላው ፋሚሊ ሴንተር ኬር ነው። እንግዲህ ፋሚሊ ሴንተር ኬር እንግዲህ ስንል ቤተሰብ ነው። እንግዲህ እነዛ ቤተሰቦች በተቻለ መጠን እንግዲህ እነዛን ከህፃናት ጋር ያለውን ነገር በጣም ኮሪሌትድ ማድረግ ነውና ኮኦርዲኔሽን የሚኖር ከሆነ ቤተሰብና ህፃናት እነዛ ህፃናት በቀላሉ ከዚህ በላይ ላልናቸው ነገሮች አይጋለጡም። ስለዚህ ቤተሰብ ላይ መስራት ትልቅ ነገር ሀገር ላይ እንደ መስራት ነው ማለት ነው። እንቀጥል እስቲ። ፔዲያትሪክ ፕራክቲስ ኢን ኢትዮጵያ ኢንቮልቭስ ኢን ሃይ ፕሪቫለንስ ኦፍ ስንል እንግዲህ ለምሳሌ በጣም ኢን ኢትዮጵያ ውስጥ እንግዲህ ፔዲያትሪክ ኢሹ ተብሎ ከሚጠሩት በጣም የሚታወቁት አኪዩት ኢንፌክሽስ ብለን የምንጠራው ስፔሻሊ ህፃናት እንግዲህ ኒሞኒያ ነው። ኒሞኒያ ካዛቸው በጣም ሃይ ሪስክ ነው ያለባቸው ማለት ነው። ምንም እንኳን እኛ እንኳን ቢዘን በተቻለ መጠን እንግዲህ ኢሚኒቲያችንም ሃይ ስለሆነ እነዛን ኢንፌክሽኖችን እንግዲህ ፕሪቬንት የማድረግ ፕሮባቢሊቲ ከፍ ስለሚል ህፃናት ግን ኒሞኒያ
ተጋለጡ ማለት በጣም አደገኛ ነው ማለት ነው። ይሄ ነው። ለዚህም ነው ኒሞኒያ ላለባቸው ህጻናት ትልቅ ትሪትመንቱ እንግዲህ ኦልሞስት በጣም ጥንቃቄ በተሞላበት ቶሎ ብሎ እንትን ማለት አለበት። ምክንያቱም አንዱ እንግዲህ ህጻናት ላይ ኤስኦፒ ስለሚያመጣ ሾርት ኦፍ ብሪዝ እንግዲህ ኒሞኒያ ላይ በጣም እንትን ይላል። ሌላው ዲሃሪያም እንግዲህ ለዚህ ነው ህጻናት በጣም ትልቁ ለነሱ ጠንቅ አንድ ዲሃሪያ ብለን የምንጠራው አለ። ሁለት ደግሞ ቮሚቲንግ ብለን የምንጠራው አለ። ሌላው ደግሞ እንግዲህ ኦልሞስት ይሄ ፊቨር ብለን የምንጠራው እነዚህ ሶስቱ ህጻናት ላይ ከታየ ምንም ጊዜ የምንሰጥበት አይኖርም ማለት ነው። ስለዚህ ኮምፕሊትሊ ወደ ሆስፒታል ነው ይዘን መሄድ የሚኖርብን ዲሃሪያ እንዲሁም ደግሞ ቮሚቲንግ አስዌላስ ደግሞ ጀስት ፊቨር ብለን የምንጠራው። ሌላው እንግዲህ ህጻናትም ላይ እንግዲህ ማሌሪያን በጣም ይበረታል። ሌላው እንግዲህ ማልኑትሪሽን ነው። እንግዲህ በቂ የሆነ ኒውትሪሽናል ሰፖርት ማናረግ ከሆነ ህጻናት ላይ እንግዲህ ማልኑትሪሽን ይኖራል። እንግዲህ አስዌላስ ኤችአይቪ እና ቲቢ ተጋለጡ ማለት ኦልሞስት ከባድ ነው። ሌላው ደግሞ ኒዮኔታል ኮንዲሽን ነው። ስፔሻሊ እንግዲህ ኒዮኔታል ኮንዲሽን እንግዲህ ሴፕሲስ እና በርዝ አስፋክሺያ ብለን የምንጠራቸውም እንግዲህ ይፈጠራሉ ማለት ነው። ሶ ሌላው ቫክሲን ፕሪቬንቲቭ ዲዚሶችም እንግዲህ በጣም ወሳኝነት ያላቸው ነው ኢትዮጵያ። ሶ ዌን ካም ቱ ፔዲያትሪክ ሂስትሪ እንግዲህ ስንመጣ ሆስፒታል ቤስድ ፔሸንት አድርጋችሁ አስቡት። ምክንያቱም እንግዲህ ህፃናት ስንል እንግዲህ ከሆስፒታልም አልፎ ከሆስፒታል በፊትም እንግዲህ ኦልሞስት ክሊኒክ ላይም የመጋለጥ ፕሮባቢሊታቸው ከፍ ያለ ነው። ግን ሆስፒታል ቤዝድ ስናደርገው ምን ነገሮች ሁሌ መካተት አለባቸው ስንል እንግዲህ ሂስትሪ ስንወስድ ከፔዲያትሪክ ጋር አንደኛው እንግዲህ አይደንቲፊኬሽን ነው። ሶ አይደንቲፊኬሽን ስንል ኤጅ ስንላለን ዴይስ እና መንዝ እንደ ይርስ የሚለውን እንግዲህ ህጻናት በኤጅ በመንዝም ይኖራሉ ብለናል። ምክንያቱም ከተወለዱበት አንስተው እስከ አዶለሰንስ ስቴጅ እስኪደርሱ ድረስ ያለውን ነውና ይሄ ፔዲያትሪክስ ብለን የምንጠራው ሊያጠናልን የሚችለው ብለናል። እና ሶ ይሄ እንግዲህ አንዱ ኤጁም በዴይስ እንወስዳለን፣ በመንዝስ እንወስዳለን፣ በኤጅስ መውሰድ እንችላለን። እነዚህ ነገሮች እንግዲህ ሂስትሪ ስንወስድ እንግዲህ በጣም ወሳኝነት ያለው። ሴክስ ስንል እንግዲህ ፊሜል እና ፌል እንግዲህ ሜል የተለያዩ ናቸው። አስዌላስ እንግዲህ አድሬስም እንግዲህ ይሄ እንግዲህ ሩራል እና ቨርሰስ አርባን ነው። ፎር ስፔሻሊ ኢምፖርታንት ፎር ማሌሪያ እንግዲህ እንዲሁም ደግሞ ኒውትሪሽናል አርባን ላይ በቂ የሆነ የተመጣጠነ ምግብ ላይሰጡ ተብሎ ሩራል ላይ በቂ የሆነ የተመጣጠነ ምግብ ላይሰጡ ስለሚችሉ ያን ነገር እንግዲህ አንዱ የት ነው የሚኖሩት የሚለውን ኒውትሪሽናል ሰፖርታቸውንም ከምን አንጻር የሚለውን አድሬስ ለማድረግ በጣም ልናረግ እንችላለን ማለት ነው። ሌላው ቺፍ ኮምፕላያን ነው እንግዲህ ሲሲ ብለን የምንጠራው። ሶ ይሄ እንግዲህ ሪፖርት ባይ ኬር ጊቨር ነው። ስፔሻሊ እንግዲህ ይህን የምናገኘው ከእናትየው ነው ማለት ነው። ምክንያቱም ህጻናት እንዳልኳቸው ተናግረው ራሳቸው ውስጥ ያለውን ነገር እንግዲህ በሽታ ኤክስፕረስ ማድረግ ሊቸገሩ ይችላሉ። ይህን ደግሞ የምናገኘው ከወላጅ ቤተሰብ ነው እንግዲህ ከእናት ወይም ደግሞ ከአባት ወይም ደግሞ ከእህት ወይም ደግሞ ከወንድም ከቅርብ ከሆኑት ቤተሰብ ነው የምናገኘው ማለት ነው። ሶ የምንወስደው ከነሱ ነው የሚለውን ነገር እንድታስቡልኝ ነው። ሌላ ሂስትሪ ፕሬዘንት ኢልነስ እንግዲህ ኦንሴቱ ምን ያህል ጊዜ እንደሆነ ዱሬሽኑ ለምን ያህል ጊዜ እንደቆየ ፕሮግሬሽኑንም እንግዲህ እሱንም በደንብ ዲፈረንሺየት ማድረግ መቻል አለብን። አስዌላስ እንግዲህ እንዳልኳችሁ ፊቨር ፓተርን ኢንተርሚተንት ነው፣ ፐርሲስተንስ ነው የሚለው እንግዲህ ህጻናት ላይ ፊቨር ዲሃሪያ እና ቮሚቲንግ ሳይመልትነስሊ ከመጡ በጣም ሲቪር ነው። ይሄ በጣም አደገኛ ነው። ሶ ያ እንግዲህ አንዱ ፊቨሩ እንግዲህ በጣም የሚያሰጋ ስቴጅ ስለሚያደርስ ነው። ሌላው ደግሞ የፊዲንግ ስታተሳቸውም እንግዲህ ምክንያቱም ፊቨር ካለ እንግዲህ የፊዲንግ ስታተሳቸው ይቀንሳል፣ ዩሪን አውትፑታቸውም እነዚህ ነገሮችን እንግዲህ የምንልበት ነው። ወይን ካም ቱ ፔሸንት ሂስትሪ ስንመጣ እንግዲህ ኦልሞስት በርዝ ሂስትሪ እንወስዳለን፣ ፕሌስ ኦፍ ዴሊቨሪ ወይም ደግሞ ጀስቴሽናል ኤጅ የሚሉትን እነዚህን ሁሉ እንግዲህ ከህፃናትን በምናክምበት ሰዓት ማድረግ ያለብን ነው። ሌላውን ኒዮኔታል ኢልነስም ያው ያስከትታል። ከዚህ በፊት ምንድነው ህፃን እያለ የሚለውን እንግዲህ ኦልሞስት ከ6 ወር በፊት የነበረውን ስቴጅ ታሞ ያውቃል አያውቅም የሚለውን ነገር የምንወስደው ነው። ፕሪቪየስ አድሚሽን እንግዲህ ከዚህ በፊት ተኝቷል አልተኛ የሚለውን በደንብ አድርገን ዲፍረንሺየት ማድረግ መቻል አለብን ማለት ነው። እንግዲህ አስ ፊዚሺያን እንደመሆናችን መጠን ኢሚናይዜሽን ስታተስ እንግዲህ ይሄ ደግሞ እንዴት ነው ወስዶ አላስወሰደ የሚሉትን እንግዲህ ኦልሞስት ተወልደው በ5 ቀን የሚወስዱት ኢሚናይዜሽን አለ፣ አት በርዝ የሚወስዱት አለ፣ ኦልሞስት በመንዝ የሚወስዱት አለ፣ በ3 ወር የሚወስዱት አለ። እንደዛ ወር ከ15 ቀን እንደዛ እየተባለ እነሱ ወስዷል ወይ የሚለውን በደንብ አድርገን አይደንቲፋይ ማድረግ አለብን። ኒውትሪሽናል ሂስትሪያቸውን እንግዲህ ኤክስክሉሲቭ ብሬስት ፊዲንግ እንግዲህ በተለይ ይሄ ነው እንግዲህ ብዙ ጊዜ እናቶቻችን ማለት እንችላለን እንግዲህ አንዳንድ እናቶች እንግዲህ
ለህፃናት ጡት ማጥባት እንግዲህ ኦልሞስት በተለይ እንግዲህ ዘመናዊ ሴቶች ማለት እንችላለን ጡት ማጥባት እንግዲህ ብዙም ትኩረት አያረጉም ከራሳቸው አንግል ማለት ነው። ሶ እንግዲህ ከልጆቻቸው ከመኖር ይልቅ ለራሳቸው ከመኖርን የሚመርጡ ናቸው ማለት ነው። ከረንትሊ አንዳንድ እናቶች ማለት ነው። ሶ ይሄ ነገር በተለይ እንግዲህ እነዚህ አርቲፊሻል ከሆኑ እንትኖች እንግዲህ ፎርሙላ ከምንጠቀም ይልቅ ብረስት ፊዲንግ ሞስት ኢምፖርታንት ነው ማለት ለብዙ ነገር ይጠቅማል። ብረስት ፊድ ማድረግ እንግዲህ ብዙ አቅም አለው። ህፃናትን እንግዲህ ከኢሚኒታቸውን ቡስት ከማድረግ በሽታን ከመከላከል የተነሳ ምክንያቱም እዛ እንግዲህ ፊዲንግ ውስጥ እዛ ወተት ውስጥ ማለት ጡት ውስጥ እንግዲህ ብዙ ንጥረ ነገሮች ስላሉ በቀላሉ ህፃን እሱን ካገኘ ሁሉንም ነገር በቀላሉ ማግኘት ይችላል ማለት ነው። ሌላም ኮምፕሊመንተሪ ፊዲንግ እንግዲህ ኦልሞስት ከ6 ወር በኋላ እንግዲህ ህፃናት ብዙ ጊዜ ምን ተጨማሪ ምግቦች እንዲመገቡ ይደረጋል። ሌላ ፋሚሊ ሂስትሪ እንደ ሶሻል ነው እንግዲህ ቲቢ ኮንታክት ካለበት ሰው ጋር ኤችአይቪ ኤክስፖዠር ካለ ሶሺዮ ኢኮኖሚክ ኮንዲሽን የሚሉትን እነዚህን ሁሉ እናገኝ። ወይን ካምቱ ፊዚካል ኤግዛሚኔሽን እንግዲህ አሁንም ሆስፒታል ላይ ነው ያለ ነው እንግዲህ ስለዚህ ኤቢሲዲ ብለን የምንጠራው ኦርደርስ ማተር ላይ እንግዲህ ኤርዌውን ቼክ እናረጋለን፣ ብሪዚንግ ስታተሱን ቼክ እናረጋለን፣ ሰርኩሌሽኑን ቼክ እናረጋለን። ዲዛቢሊቲ ስፔሻሊ ከሜንታል ስታተስ ጋር ያለውን ነገር እንግዲህ በደንብ አድርገን አይደንቲፋይ እናረጋለን። ሌላው ደግሞ ኤክስፖዠሩን ነው። ሶ ኤክስፖዠር ስንል እንግዲህ ራሽ ይኖራል፣ ኤዴማ ይኖራል፣ ዌስቲንግ ይኖራል። እነዚህ በተለይ ዌስቲንግ ነው ህፃናት ላይ በጣም የሚያሰጋው እንግዲህ ዌስቲንግ ካለ እንግዲህ ኤዴማም ተያይዝነት ሊኖረው እንደሚችል ማለት ነው። አስዌላስ ቫይታል ሳይን እንግዲህ ስፔሻሊ ኤጅ ስፔሲፊክ ነው እንግዲህ ቴምፕሬቸሩን ቼክ እናረጋለን፣ ሬስፓራቶሪ ሬቱን ቼክ እናረጋለን፣ ሄርት ሬቱን እና ኦክሲጅን ኮንሰንትሬሽን እነዚህ ሁሉ እንግዲህ በፊዚካል ኤግዛሚኔሽን በምናደርግበት ሰዓት ነው ማለት ነው። ወይን ካም ቱ ግሮዝ ኤንድ ዴቨሎፕመንት ስቴጅ ላይ ስንመጣ እንግዲህ ብለናል እንግዲህ በተለይ እነዚህ ነገሮች እንግዲህ በህፃናት ውስጥ መካተት ያለበት ለህፃናት ትልቅ አስፈላጊ ነው ብለን ትልቅ ትኩረት እንድናረግ ከሚያስቀምጠን መካከል ነው። የመጀመሪያ ፈንዳሜንታልስ ብለን የምንጠራው እንግዲህ ግሮዝ ሞኒተሪንግ ነው። ሶ ግሮዝ ሞኒተሪንግ ውስጥ እንግዲህ ዌት አለ አስዌላስ እንግዲህ ሄት አለ። ሄት እንግዲህ ከሌንግዝ ጋራ ማለት ነው። እንዲሁም ሄድ ሰርከምፈረንስ ብለን የምንጠራው እነዚህ ሁሉ እንግዲህ ግሮዛቸውን በደንብ ዲፈረንሺየት የምናረግበት ሞኒተር የምናረግበት ነው። ዴቨሎፕመንታቸው ሚኒስተን ስንመጣ እንግዲህ አሰስ ሞተራቸውን፣ ላንጉዌጃቸውን፣ ሶሻል እና ኮግኒቲቭ ስኪላቸውን እንግዲህ እነዚህ በተለይ አንዳንድ ህፃናት ከረንትልም እንግዲህ ወደ ትምህርት ቤት ከገቡም በኋላ እነዚህ ነገሮች የሚደረጉበት አለ ማለት ነው። ምክንያቱም ህፃናት ላይ ብዙ ነገሮች ስለሚኖሩ እነዚህ ነገሮች ቼክ ይደረጋሉ። ለምሳሌ እንደ ኤግዛምፕል እንግዲህ 9 month old should sit without support ይላል። ሪስፖንድ ቱ ኔም ባብል እንደ ማማ ዳዳ ነን ስፔሲፊክ ነው። ሶ ሃቭ ትራፕል በርዝ ዌይት ኤንድ ስታርትድ ኮምፕሊመንተሪ ፊዲንግ እያለን ያለው ማለት ነው። እንግዲህ ኤግዛምፕል ነው እያለን ያለው። ሌላው እንግዲህ ስንመጣ እንግዲህ ኬስ ሰስፔክትድ ፌለር ቱ ትራይቭ ብለን የምንጠራው ለምሳሌ ፕሬዘንቴሽን ነው እንግዲህ ኦልሞስት 11 months old not gaining weight frequent infection no new milistance አለ። ኤግዛም እንግዲህ wait for age below ዘድ ስኬር ብሎ አስቀምጦልናል። ሶ ማኔጅመንቱ ምንድን ነው? ሩል አውት ሜዲካል ኮዞችን እንግዲህ ስፔሻሊ ክሮኒክ ኢንፌክሽስ ስፔሻሊ ቲቪ እና ኤችአይቪ አስዌላስ አኔሚያ ኮግኒቲቭ ሄልት ኮንጀስቲቭ ሄርት ፌለር የሚለው እንግዲህ አንዱ ህፃናት ላይ የሚከሰት ነው ኮንጂኔንታል ማለት ነው። ሶ እነዚህን ነገሮች ሩል አውት መደረግ አለበት። ምክንያቱም እንግዲህ ኖት ጌኒንግ ዌይት አለ፣ ፍሪኩዌንት ኢንፌክሽን ይኖራል። እነዚህ ነገሮች የሚኖሩ ከሆነ ዳይተሪ ሂስትሪያቸው ላይ ደግሞ ስንመጣ ፍሪኬንሲውን አለ፣ ቮሊዩም ኦፍ አለ፣ እንዲሁም ደግሞ ፉድ ዳይቨርሲቲ አለ። ኒውትሪሽናል ሪሃቢሊቴሽን ፕላን ደግሞ ስንመጣ ፍሪኩዌንት ኒውትሪንት ፊድስ አለ፣ ማይክሮ ኒውትሪንት ሰፕሊመንቴሽን ስፔሻሊ ቪታሚን ኤ አይረን ኢፍ ኢንዲኬትድ ከሆነ ፎሎ አፕ ዊክሊ ዌት ቼክ አለ፣ ፋሚሊ ኤዱኬሽን ኦን ፊዲንግ ፕራክቲስ እነዚህ ሁሉ እናደርጋለን። ኮመን ኢንፌክሽስ ዲሲስ ደግሞ ስንመጣ እንግዲህ በጣም ኮመን የሆኑ ቅድም ጠርተናል። በእርግጥ ኒሞኒያ አንዱ ነው ጋር ሶ ኒሞኒያ እንግዲህ እነዚህ በጣም ልብ በሉ፣ በጣም ጥንቃቄ ስለሚያስፈልግ በጣም ትኩረት ስለሚያስፈልግ ነው። ህፃናት ላይ በተለይ አደራ ይሄ ኒሞኒያ ብላችሁ ኤክስፔክት ካረጋችሁ ይሄ ምንም ጊዜ የሚሰጥ አይደለም። ሶ ሊዲንግ ኮዝ ኦፍ ሞርታሊቲ ኢን ኢትዮጵያ ቺልድረን አንደር 5 ብለን የምንጠራው እንግዲህ ለዛ ነው እንግዲህ ሊዲንግ ኮዝ ስለሆነ ነው። እንግዲህ ይሄ ኒሞኒያ አንዱ ትልቅ እንትን ሲምፕተሙ ምንድን ነው ስንል እንግዲህ ካፍ አለ፣ ታኪፒኒያ አለ፣ ቸስት ዊዝ ኢንድራዊንግ አለ፣ ፊቨር አለ። እነዚህ የኒሞኒያ መገለጫ ናቸው። እንግዲህ አንዱ እንግዲህ የባክቴሪያል ኢንፌክሽን ስለሆነ ማለት ነው። ደብሊውኤችኦ ክላሲፊኬሽን ብለን ስናስቀምጥ
ስናስቀምጥ እንግዲህ ኖ ኒሞኒያ ስንል እንግዲህ ካፍና ኮልድ ምንም ከሌለ ኒሞኒያ የለም ብለን ሰስፔክት ማድረግ እንችላለን። ኒሞኒያ ካለ ግን ታኪፒኒያ ይኖራል። እንግዲህ ታኪፒኒያ ማለት እንትኑን ነው የሚያሳየው። ለምሳሌ የሚል ድምፅ ሚኖር ከሆነ ይሄ የሚያሳየው ታኪፒኒያ ነው። ምክንያቱም እንግዲህ የመተንፈስ ፕሮባቢሊቲ ከፍ ስለሚል ማለት ነው። ቶሎ ቶሎ ስፒድ ሲኖረው ነው እንግዲህ ታኪፒኒያ ብለን የምንጠራው። ሲቨር ኒሞኒያ ደረጃ ሲደርስ እንግዲህ ቸስት ድሮይንግ እና ዳንጀር ሳይን ኢኔቢሊቲ ቱ ድሪንክ ወይም ኮንቨልሽን እነዚህ ነገሮች እንግዲህ ኤክስፔክትድ ይደረጋሉ ማለት ነው። ኒሞኒያው በጣም ከከፋ ማለት ነው። እስቲ ወደ ኬስ ስንመጣ እንግዲህ ኬስ 2 year old with cough ፋስት ብሪዚንግ ይላል። ሶ እንግዲህ ታኪፒኒያ ማለት እንግዲህ ፋስት ብሪዚንግ ማለት ነው። ሶ ሪስፓራቶሪ ሬቱ እንግዲህ ኦልሞስት ከ50 ይላል ሚኒትስ ፐር ሚኒት ኒሞኒያ 50 ወይም ከ50 በላይ ሶ ኒሞኒያ ነው እያለን ማኔጅመንቱ እንግዲህ ምንድነው ስንል እንግዲህ ነን ሲቨር ነው። ኦራል አሞክሳሲሊን 80 ሚሊግራም ፐር ኬጂ ፐር ዴይ ኢን 2 days or for 5 days ማለት ነው ሪከመንድ የሚደረገው ማለት ነው። ነን ሲቨር ከሆነ ማለት ነው ኒሞኒያ ላይ ማለት ነው። ሶ ይህን ማወቅ መቻል አለበት። ሲቨር ደረጃ ከሆነ እንግዲህ ኦልሞስት ምንማ አድሚት መሆን አለበት። ሶ ኢንጀክሽን ፎርሞች ነው አምፒሲሊን ፕላስ ጀንታማይሲን ነው። ኢፍ እንግዲህ ኦክሲጅን አስፈላጊ ሆኖ ከታየ ኦክሲጅን ቴራፒም ሪከመንድ ይደረጋል። ሶ ነን ሲቨር ከሆነ በኖርማል አሞክሳሲሊን ወይም በኖርማል አንቲባዮቲኮች ትሪት ማድረግ እንችላለን። አዚትሮማይሲን መጠቀም እንችላለን። ነገር ግን ወደ ሲቨር ደረጃ ሲሆን እንግዲህ ጀንታማይሲን ፕላስ አምፒሲሊን ማንዳተሪ ነው። እንግዲህ ኦክሲጅንም በዛው እንሰጣለን። ሌላው ሰፖርቲፎቹን ደግሞ የምንሰጠው እንግዲህ ፍሉድ አለ አስዌላ ዚንክ ሰፕሊመንት እንግዲህ እነዚህ ነገሮችን እንሰጣለን። ወይን ዲስቻርጅ በምናደርግበት ሰዓት ሁሌ ቼክ ማድረግ ያለብን ነገሩ ኒሞኒያ ነው። ስለዚህ ኒሞኒያ ስለሆነ ሪስፓራቶሪ ሬቱ እንግዲህ ኖርማላይዝድ መሆኑን ኖ ቸስት ዊዝ ኢንድሮዊንግ ካለ ፊዲንግ እንግዲህ ዌል ከሆነ እነዚህ ዲስቻርጅ እናደርጋለን። ሌላው እንግዲህ በጣም ኮመንስት እንግዲህ ብለን ከምንጠራው እንግዲህ ዲሃሪያ እና ዲሃይድሬሽን ነው። ስፔሻሊ ህጻናት ላይ ማለት ነው። ሶ ካውዝስ ምንድነው እንግዲህ ሮታ ቫይረስ ሊሆን ይችላል፣ ባክቴሪያ ሊሆን ይችላል፣ ኢንተራይተስ ሊሆን ይችላል፣ ፓራሳይቶች ሊሆኑ ይችላሉ። ለምን ለዲሃሪያ እና ለዲሃይድሬሽን ኤክስፖዝድ ከሚያደርጉን መካከል ውስጥ ማለት ነው። አሰስመንቱ እንግዲህ ዲሃይድሬሽን ነው። ሶ ኖ ወይም ደግሞ ሳም አሌስዌላስ ደግሞ ሲቨር የሆነ ቤዝድ ኦን ትረስት ይኖራል፣ ስኪን ታርገር ይኖራል፣ የዩሪን አውትፑታቸው እነዚህ ሁሉን እንግዲህ በደንብ ቼክ ማድረግ አለብን። ኬዝ 10 months old with a frequent watery ስቱልስ ብለን ከምንጠራው እንግዲህ አንዱ ኬዝ ነው። ወደ ማኔጅመንቱ ስንመጣ እንግዲህ ኦአርኤስ ነው። ምክንያቱም እንግዲህ ዲሃይድሬሽን ስለሆነ ማለት ነው። ኦአርኤስ ሳልት እንግዲህ ኦራል ሪሃይድሬሽን ሳልትን አኮርዲንግ ቱ ዲሃይድሬሽን ሲቨሪቲ ነው። ይሄ እንግዲህ የሚደረገው እንግዲህ አብዛኛውን ድርሻ ከምንወስዳቸው ውስጥ መካከል እንግዲህ ጥንቃቄ የሚያስፈልግ ነው። ለዚህም ነው እንግዲህ ዚንክም እንግዲህ በጣም ወሳኝነት አለው። ሶ 10 ሚሊግራም ዴይሊ ፎር 10 to 14 days እንግዲህ ከኦአርኤስ በተጨማሪ ለህፃናት ዚንክ ሪከመንድ ይደረጋል አስ ማንዳተሪ ማለት ነው። ምክንያቱም ብዙ ፓወር ስላለ ማለት ነው ዚንክ። እንዲሁም ደግሞ ኮንቲኒው ፊዲንግ ነው። ስፔሻሊ ብሬስት ፊዲንግ ቶሎ ስፔሻሊ ሪፒትድ ምን ማድረግ አለብን ፊድ ማድረግ አለብን። ሌላው አንቲባዮቲክ ኦንሊ ኢፍ ዲሴንትሪ ወይም ደግሞ ዲሴንትሪ ብለን ስንጠራ እንግዲህ ብለድ ኮንተንት ካለው ነው። እንግዲህ ከባክቴሪያል ጋር ከተያዘ ዲሴንትሪ ሆኖ ካገኘ ነው። ለዛ እንግዲህ አንቲባዮቲክ ሪከመንድ እናደርጋለን። ኮሌራ ሰስፔክትድ እንግዲህ ከሆነ ማለት ነው። ምንድነው ፕሪቬንሽን ስንል እንግዲህ ዋተር ሳኒቴሽን፣ ቫክሲኔሽን በተለይ ሮታ ቫይረስ ከሆነ ማለት ነው ለነዛ ማድረግ አለብን። ሶስተኛ ኢኮኖሚስት ብለን ከምንጠራው እንግዲህ አንዱ እንግዲህ ማሌሪያ ነው። ስፔሻሊ ፕላስሞዲየም ፋልሲፈረም ብለን የምንጠራው ኮመን ኢን ኢትዮጵያ ሪጅን ላይ እንግዲህ በጣም ኮመንስት የሆነ ነው። ሲምፕተሙ ምንድነው ስንል ፊቨር አለ፣ ቺልስ አለ። እንግዲህ ቺልስ ካለ አንዱ ኤክስፔክት የሚደረገው ምንድነው ብለን ስናስብ እንግዲህ ፋልሲፈረም ወይም ማሌሪያ ነው። እንግዲህ ፊቨር ፕላስ ቺልስ ካለ ማለት ነው። አስዌላስ እንግዲህ አኔሚያ ይኖራል፣ አስዌላስ ሲጀርም ይኖራል። ምክንያቱም ፋልሲፈረም ነው። ፋልሲፈረም ሲሆን ካሉት ማሌሪያ ስፒሺስ ውስጥ በጣም አደገኛ በጣም ዳንጀረስ ፓርቱ ነው ማለት ነው። ሌላው እስኪ እንደ ኬዝ አንድ እንውሰድና ለምሳሌ ኬዝ 3 ላይ ከማሌሪያ ጋር የሚያዝ 3 year old fever ሪገርስ and ፓለር ነው። ሶ ወርክ አፕ እንግዲህ ራፒድ ዲያግኖስቲክ ቴስት ነው እንግዲህ የተሰራ ዲቲቲ ምንም ጠራ ወይም ደግሞ ማይክሮስኮፕ ማለት ነው። ምንድነው ማኔጅመንቱ ስንል እንግዲህ እዚችው እንግዲህ ስናረግ አንኮምፕሊኬትድ ከሆነ አርቲሲሚን ቤዝድ ኮምባይኔሽን ነው እንግዲህ ኦልሞስት ኳርተም ብለን የምንጠራው ማለት ነው። ያንን የሚያሳየው
ሌላው እንግዲህ ሲቪር ከሆነ ደግሞ አይቪ አርቲሱኔት ፕላስ ሰፖርቲቭ ኬር እንግዲህ ሰፖርቲቭ ኬር ብለን የምንጠራ ብዙ የምናረጋቸው ፍሉድ ሰፕሊመንቱ ፍሉዶችን ልናረግ እንችላለን። ሶ ሰፖርቲቭ ኬር ማኔጅ አኔሚያ ሊሆን ይችላል ወይም ደግሞ ሃይፖግላይሴሚያ እነዚህ ሁሉ አንድ ላይ የምናረግ ከሆነ ሲቪር ስቴጅ ከደረሰ ትሪት እናረጋለን። ኒዮኔታል ኮንዲሽን ላይ ስንመጣ ደግሞ እንግዲህ ኦልሞስት ኒዮኔታል ሴፕሲስ ነው። ሶ እነዚህ ደግሞ ፕሬዘንቴሽናቸው ፒውር ፊዲንግ ነው። ክሊኒካል ፊቸርስ ብለን ምንጠራው እንግዲህ ፊቨር ወይም ሃይፖተርሚያ ይኖራል። ሶ እንግዲህ ኒዮኔታል ኮንዲሽን ወይም ሃይፖ ወይም ደግሞ ፊቨር ነገሮች ይኖራሉ። ሊታርጂ ኤክስፔክት ይደረጋል። በጣም ልጆች ይፈሰፈሳሉ፣ ይደክማቸዋል። ሪስፓራቶሪ ዲስትረስም ሊኖር ይችላል። ሶ ኬዝ ብናነሳ አንድ ኬዝ ከዚህ ጋር 4 days ኦልድ ቤቢ ዊዝ ፒውር ሳክ እንደ ፊቨር ብለን እናስቀምጣለን። ሶ ይሄ አንዱ ኒዮኔታል ሴፕሲሶችን ምናገኝበት ነው። ሶ ምንድነው ማኔጅመንቱ? ኢሚዲየትሊ አድሚሽን ነው የሚያስፈልገው። ከዛ ኢምፔሪክ አንቲባዮቲክ ነው እንግዲህ አምፒሲሊን ፕላስ ጀንታማይስ። ኢምፔሪክ ማለት እንግዲህ ዴፊኒቲቭ እና ኢምፔሪክ ነው ትሪትመንታችን መሆን ያለበት። ዴፊኒቲቭ ከሆነ እንግዲህ ግራም ፖዚቲቭ ወይም ኔጋቲቭ ሆኖ ከተለየ ከታወቀ ነው የምንሰጠው ናሮ ስፔክትረም የሆኑ መድኃኒቶችን። ኢምፔሪክ ከሆነ ግን ብሮድ ስፔክትረም ነው። ሶ አምፒሲሊን ፕላስ ጀንታማይሲን ነው። ጀንታማይሲን ስፔሻል ለሲዶሞናስ ሬዲዮሎጂ ትልቅ እንትን አለ። ሰፖርቲቭ ብለን የምንጠራው እንግዲህ ፍሉዶች ይኖራሉ፣ ወርምዝ ይኖራሉ፣ ማሞቅ፣ ሞኒተር ብለድ ግሉኮስ እነዚህ ነገሮችን እናረጋለን። በርዝ ሃይ አስፋክሻ ብለን ከምንጠራ ውስጥ እንግዲህ ሲቹዌሽን እንግዲህ ኖ ብሪዚንግ አት በርዝ ማለት ነው። ሶ ይሄ ኢሚዲየት አክሽን የሚያስፈልገውን ኒዮኔታል ሪሰሲቴሽን ዊዝ ባግ ኤንድ ማስክ ማለት ነው። ይህን መጠቀም አለብን፣ ምክንያቱም እንትን የለም ማለት ነው። እንግዲህ አንዳንድ ጊዜ ሲወለዱ ህጻናት በተለይ ለረጅም ጊዜ ሽንት ውሃ ፈሶ ከቆየ ህጻናት እነዚህ ነገሮች ኤክስፖዝድ ይደረጋሉ። ሶ ኪፕ ወርም አለ፣ ሞኒተር ፎር ኢንሳይፋሎፓቲ ማለት ነው። እንዲሁም ኢትዮጵያን ኮንቴክስት እና እንግዲህ ፓርቶግራፊ ዩዝ ሌበር ዋርድ ቱ ፕሪቬንት ፕሮሎንግድ ሌበር እና ኮምፕሊኬሽኖችን ያደርጋል ነው። ክሮኒክ ኮንዲሽን ስንመጣ እንግዲህ ስፔሻሊ እንግዲህ ሲቪር አኪዩት ማልኑትሪሽን ሳም ብለን የምንጠራው አንዱ ኤክስፔክት የሚደረግ ነው እና ሶ እንግዲህ ሳይኑ ቪዚብል ዌስቲንግ ነው። ሶ ዌስቲንግ አለው ቪዚብል የሆነ እንዲሁም ደግሞ ኤዴማ አለው። ሚዋኩ ደግሞ 11.5 ሴንቲሜትር በታች ስፔሻሊ ሌዛን 5 ይርስ ብለን ከምናስቀምጠው ኬስ እንግዲህ 3 years old ዊዝ ባይላተራል ፒቲንግ ኤዴማ ካለ ይሄ የሚያሳየን እንግዲህ ሳም ብለን የምንጠራው ሲቪር አኪዩት ማልኑትሪሽን ማለት ነው። ምንድን ነው ታዲያ ማኔጅመንቱ ስንል እንግዲህ የመጀመሪያው እንግዲህ ስታብላይዜሽን ፌዝ ነው። ሶስት ስታብላይዜሽን እንግዲህ ትሪት ኢንፌክሽየስ ነው፣ እንዲሁም ደግሞ ኮሬክት ኤሌክትሮላይት ነው። ቴራፒቲክ ፊዲንግ እንግዲህ F75 እና F100 ነው። ስፔሻሊ F75 ይጀምሩና ከዛ F100 ነው። ከዛ በመቀጠል እንግዲህ እያለ ስቴፑን እንግዲህ ሬዲ ቱ ዩዝ ቴራፒቲክ ፉድ አርቲፍ ብለን የምንጠራው ፕላምፕኔት ብለን የምንጠራው ማለት ነው የምንጠቀመው። ኤዱኬሽናል ፊዲንግ በጣም ወሳኝነት አለው በትዕዛዝ ዙሪያ ማለት ነው። ፎሎ አፕ ዊዝ ግሮዝ ሞኒተሪንግ እንግዲህ በእነዚህ ውስጥ በሳም ውስጥ እንግዲህ ትልቅ እንትን አለው። ሌላ በተጨማሪ ቫይታሚን ኤ ሰፕሊመንቴሽን በጣም አስፈላጊ ነው ማለት ነው እና በተጨማሪ ለህፃናት በጣም ወሳኝነት ካለው እንግዲህ ኢሚናይዜሽን ነው። ሶ ኢትዮጵያ እንግዲህ ራሱን የቻለ ስኬጁል አለው ማለት ነው። ሶ የበዛ ስኬጁል መሰረት እንግዲህ ህፃናትን ምን ማድረግ አለብን? ኦልሞስት እንግዲህ ማድረግ ብቻም ሰው ማስተማርም ይኖርብናል። ፊዲንግ እንግዲህ በደንብ መታወቅ አለበት። በተለይ ኢሚናይዜሽን ላይ እንግዲህ ቫክሲኔሽን በጣም ወሳኝነት አለው ለህፃናት ማለት ነው። ሶ ቢሲጂ አት ዘ በርዝ ምንሰጠው ነው እንግዲህ ኦፒቪ እና ፔንታቫላንት ዲፒቲ ሄፓታይተስ ፒ ሄፓታይተስ ብያልን እንግዲህ የምንጠራ ፒሲቪ እንግዲህ ሮታ ብለን ምንሰጣቸዋለን፣ ሚዝል ብለን ምንሰጣቸዋሉ። ለምሳሌ እንደ ኬዝ ብናነሳ አንድ ምሳሌ ማለት ነው እንግዲህ 9 months old missing measles vaccine so provide catch up vaccinations የሚለውን ነው። ዘ ኮመን ፔዲያትሪክ ኢመርጀንሲ ብለን ከምናስቀምጣቸው እንግዲህ ሲቨር ዲሃይድሬሽን አለ፣ ሲቨር ኒሞኒያ አለ፣ ሴፕሲስ አለ፣ አናፍላክሲስ ብለን የጠራነው አለ። ለምሳሌ ሲቨር ዲሃይድሬሽን እንግዲህ ሳንክን ኤስ እና ኖ ዩሪንስ እያለን ያለው ምክንያቱም ምንም ነገር ስለሌለ የሚወጣ ነገር አይኖርም። ኢሚዲየት አክሽን እንግዲህ ኦአርኤስ እና አይቪ ፍሉዶች ያስፈልጋል። ሲቨር ኒሞኒያ ሲሆን እንግዲህ ቸስት ኢንድሮዊንግ ነው። ሶ ኦክሲጅን ፕላስ አንቲባዮቲክ ስፔሻሊ አምፒሲሊን ፕላስ ጀንታማይሲን ነው የምንሰጠው። ሴፕሲስ ሲሆን ደግሞ ታካርዲክ እና ፊቨር ነው ኤክስፔክት የምናደርገው። ስለዚህ ብሮድ ስፔክትረም አንቲባዮቲክ ኢምፔሪክ ትሪትመንቶቹን አምፒሲሊን ፕላስ ጀንታማይሲን እንሰጣለን። አናፍላክሲስ እንግዲህ ስነ ስትራይደርሱ እና ሃይፖቴንሽን ኤክስፔክት እናደርጋለን። ሶ አይቪ ኤፒነፍሪንን ሪከመንድ እናደርጋለን። ዘን ክሊኒካል ሪዝኒንግ ኤግዛምፕልስ ብለን ከምናስቀምጣቸው እንግዲህ ኬዝ 18 ለምሳሌ አንድ ኬዝ ብናነሳ
18 months old with a fever, cough and difficult breathing ይላል። ሶ ይሄ እንግዲህ ስቴፕ ዋይዝ አፕሮች ምንድነው መሆን ያለበት ስንል አሰስ ኤርዌይ ቫይታልስ ያስፈልጋል። ክላሲፋይ ኒሞኒያውን ክላሲፋይ ማድረግ አለብን። ኔክስት ቼክ ኢሙናይዜሽን ስታተሱን ቼክ መደረግ አለበት። ኮንሲደር ዲፈረንሻል ስፔሻሊ ፔርቶሲስ፣ ቲቪ እና አስማ እነዚህ ነገሮች ማውጣት አለብን። ኢኒሺየት አፕሮፕሪየት አንቲባዮቲክ እና ሰፖርቲቮችን መከተል ይኖርብናል። ይሄ እኛ የምናረጋቸው ናት። በጣም እኛ በጥንቃቄ መከተል ያለብን ነው። ሌላው ኢዲኬት ኬር ጊቨር እና ፕላን ፎሎ አፕ ነው እንግዲህ እያለን ያለው። ሶ እንግዲህ ለምሳሌ ኢትዮጵያ ሪሊቫንት ኮንሲደሬሽን ከሚያስፈልጉት መካከል ውስጥ እንግዲህ ሄልት ሲስተም ታየሮች ናቸው። እንግዲህ ሄልት ሲስተም ሄልት ፖስቶች አሉ፣ ሄልት ሴንተር አለ፣ ሆስፒታል አለ ማለት ነው። ሄልዝ ፖስት ላይ እንግዲህ ኮሚኒቲ ላይ እንግዲህ በተለይ ፎከስ የሚያደርግ ነው። ስፔሻሊ ቅድመ እንግዲህ እነዚህ ፕሪቬንሽን ላይ ነው እንግዲህ ሄልዝ ፖስት ማይነሊንት የሚያደርገው። ለምሳሌ ዲሃሪያ እንዳይከሰት፣ መሌሪያ እንዳይመጣ፣ ኒሞኒያ እንዳይመጣ እነዚህ ነገሮች ላይ ሄልዝ ፖስት ትልቁን ድርሻ ይወስዳል። ሄልዝ ሴንተር ደግሞ ኤክስፓንድድ ኬር ነው። ሶ እንዲሁም ደግሞ ስታብላይዜሽን የሚከናወንበት ሆስፒታል እንግዲህ ሲቪር ኬስ እና ስፔሻላይዝድ ኬር በሚያስፈልግበት ሰዓት ማለት ነው። ዌን ካም ቱ ሶሻል ዲተርሚናንት ላይ ስንመጣ እንግዲህ ይሄ ደግሞ ኒውትሪሽን አለ፣ ሳኒቴሽን አለ፣ አክሰስ ቱ ክሊን ወተር ኢምፓክት ማለት ነው። እንግዲህ እነዚህ ምክንያቱም ከውሃ ጋር ተያይዞ የሚመጡ ነገሮችን ለማጥፋት አቮይድ ለማድረግ እንግዲህ ከምንጠቀማቸው መካከል ውስጥ እንግዲህ እነዚህ በጣም ትልቅ አቅም አላቸው። ኮሚኒቲ ኤዱኬሽናል ክሪቲካልስ ናቸው ማለት ነው። ኔክስት እንግዲህ ሃይ ይልድ ፖይንቶች ብለን ከምናስቀምጣቸው በጣም እንግዲህ ግሮዝ ዴቨሎፕመንት እንግዲህ ኤልዌስ ቻርት እና ኮምፔር ስታንዳርዱን ማድረግ አለብን። ሪስፓራቶሪ ኢንፌክሽንስ እንግዲህ ደብሊውኤችኦ ክላሲፊኬሽን ጋይድላይኖችን አንቲባዮቲኮችን መጠቀም ይኖርብናል። ዲሃይድሬሽን ሲሆን እንግዲህ ኦአርኤስ ፕላስ ዚንክ እንግዲህ ነው ላይፍ ሴቭ ሊያደርግልን የሚችለው። እነዚህ በጣም የሚያስፈልጉ በጣም ወሳኝነት። ማልኒትሪሽናችን ደግሞ ስቴፕ ዋይስ ፕሮቶኮል ክሪቲካሊ ነው መስጠት ያለብን። ኒዮኔታል ኬር እንግዲህ ኤርሊ ዲቴክሽን እና ቼንጅስ አውትካሙ ማወቅ አለብን። ኢሙናይዜሽን ደግሞ ፕሪቨንት ሜጀር ኪለሮችን እንግዲህ መለየት መቻል አለብን ማለት ነው። እንግዲህ ኦቨርኦል እንግዲህ ይሄ የሚያወራው እንግዲህ ኦልሞስት ስለ ፔዲያትሪክ ክለርክሺፕ ነው። አይ ሆፕ እንግዲህ በጣም ብዙ ነገር እንደምታገኙበት ብዙ ነገር እንደምትማሩበት ማለት ነው። እንግዲህ ይሄ ለእናንተ ቢያንስ እንደ ሂንት ይሆናቸዋል። ከዛ በኋላ ምንም እናንተ የምትቸገሩት ነገር አይኖርም ማለት ነው። ኦልሞስት ብዙ ኬዞችን የሆስፒታል ኬዞችን አንዳንዶች መስራት ፈልጌ የነበረ ነገር ግን ጊዜ ስለሚወስድ ይሄ ለእናንተ በጣም በቂያቸው